ማድረዬ ሰላም ነው? አዎ አረብ አባ እንደው ምን ጉድ ነው መጣችሁብኝ? እንደው ምንድነው የሰውዬ ምንድነው? የሙዚቃ ክሊፕ ይመስል አማኞቹ ለብር ይበትናል። Yes. Prosper. ደግሞ ምንም ቢሉት መቻቻል ነው። Prosper. ኢሬ Miracle day. Blessing day. በስመ አብ ወልደ መንፈስ ቅዱስ የራሳቸው ገንዘብ መሆኑን ቢረዱ አሪፍ ነበር። 5000 ተበድሬ ሰርፕራይዝ እስከ አዲስ አበባ እስከሚገባ ድረስ ብር ይገባል አልኩ ለነሱ። ልክ 6000 አዲስ አበባ ገባ አልጋ ቤት ሲገባ ሜሴጁ ጢት። ይሄ እኮ ፊልም ነው እኮ የነሱ እኮ ፊልም ነው እኮ የሚሰሩት። ይሄ በቴሌቪዥን አይተሻል? 6000 5000 11000 እዳ ነበረ። ይኸው ባለዕዳዎች በቃ ብሩ እጥፍ እየመጣ ነው። የምትለብሰው የላት የምትከናነበው አማራት አሉ። እናንተ ጉደኞች ችጋራ መሀይም ደፋር ነው እንዲሉ ቢሊየን ብር ይሰጣል። አዋሳ አገልግሎት መተ አው እውነት ከአንድ አገልጋይ ጋር ስትወጡ ግሎባል ባንክ ስትዳቸው የሆነ ብር 3500 ሰው ሊኮልኝ እውነት ነው። በግሎባል ነው የሚያስገባ አለ። ትክክል 3000 ሚራክል ማን ነበር? እኔ ደግሞ 3 ቢሊዮን አርጋል። የዛሬ ብደት ይሻለ 3 ቢሊዮን ትሪፕል እኛም አሁንማ ያው አእምሮን በሽታው ሊጀምር ይመስለኝ እነሱን ሳስብ 10 ሚሊዮን ብል 10 ሚሊዮን 500 ሚሊዮን ብል 500 ሚሊዮን 20 ሚሊዮን 10 ሚሊዮን ፐርሰንት እኛ ምን አገባን? በፐርሰንት እኮ አበድን እኮ። አሁን ተኝታችሁ ነው የምትበሉ። እሱ ጋር ተኝቼ በላዋለሁ ብለ ተኝቶ መብላት ማን ይጠላል? አሁን ተኝታችሁ ነው የምትበሉ። አሜን። ይኸው ስሙት። እናንተ ጋር ደውሎ ያልጠበቃችሁ ብር ዲፖዚት ቡካችሁ አሁን ቼክአፕ አድርጉት። ባንካችሁ ዛሬ አሁን ነገ ሄዱና ቼክአፕ አድርጉት። አንድ የሚረባስ የለም። የእናንተ ባንክ ላይ ብር ገብቷል። ሚራክል ማኒ በኢየሱስም ጋበዝኩት። ሚራክል ማኒ በኢየሱስም ጋበዝኩት። ይናት በመንፈሴ ማሩስ ይተባካ። አሜን። አሁን አንተ መቼ ነው ማግባት የምትፈልገው? እግዚአብሔር ያለው አዲሱ ዓመት ላይ እጄ ላይ ትግባ በኢየሱስ ስም። በአዲሱ ዓመት ላይ ኒው ይር ያ ታምናለህ? አምናለሁ። ከሻክሶ ሊፈጠር ወደ ከሌላ ሀገር ሊፈጠር ከየትም ይሁን ኢየሱስ ጌታ ነው። በጌታ እንዳመንክ ልጅቷ አሁን ወደ አንተ ትራንስፈር አደረኩት። አሜን። እኔ እኮ ልጅቷ እያየ ነው። በምን ይሁን? በመንፈሳዊ ዓለም ላይ አሁን መታየት ይሁንልኝ ለኔ። ኢየሱስ ጌታ ነው። ሚራክል ማኒ እና ቸርች ውስጥ ብዙ ጊዜ ስለ ሚራክል ማኒ ምስክርነት አለ። ትንቢት አንዴ አስታውሳለሁ። አንዴ ብዙ ጊዜ እኔም ማስታውሰው ብዙ ናችሁ። ከብዙ ውስጥ አንዴ አስታውሳለሁ። እያገለገልኩ ጉባኤ ውስጥ እሑድ ቀን ነበርና አነሳና ሁለት ልጅ አላት። ሁለት ልጅ ይዟለች እና በልጆች ነው ትንቢት መጣና ስንት ብር ወደ ባንክሽ ያስገባ አልኩ። ወደ እሷ ባንክ ውስጥ ማለት ነው? አዎ። ባንክ ውስጥ ምንም ብር የለም? የለም። እሺ። የሆነ ሰርግ ያላት ጨንቋለች። ሰርግ የምታወጣበት። እሺ። ጉባኤ መጣችና ስንት ብር ወደ ባንክሽ ያስገባ አልኩ። ደንገጠች፣ በጣም ደነገጠች። ሁለት ልጅ ወንድ ልጅ ይዟለች። እልፍ ያለች ሚራክል ማኒ አሁን በዚህ ሰዓት ጀምሮ ወደ አንቺ ባንክ አዝዣለሁ። ከመቼ ጀምሮ? በዚህ ሰዓት ጀምሮ ሚራክል ማኒ ወደ አንቺ ባንክ አዝዣለሁ አልኩ። ወደ ቤት ስትገባ ሜሴጅ ገባ። ከየት የመጣ ብር? ስፒሪቹዋል መንፈሳዊ ዓለም። መንፈሳዊ ዓለም ማለት ምን ማለት ነው? እንዴት ነው ብር የሚያስገባው? እስቲ እሱን ብታብራራልኝ። ኦኬ፣ መንፈሳዊ ዓለም ማለት አንተ እንዴት ተፈጠርክ? ያንተ እናትና አባት ተጋቡ። ሶፍናስ እንዴት ተፈጠረ? እሱ የተፈጥሮ ህግ አለው። በተፈጥሮ ህግ መሰረት ያው ሰው ይወለዳል ማለት ነው። አዎ ሰው ይወለዳል። ስለዚህ ፕሮፌቲክ ወርሺፕ እናመልካለን። ፕሮፌቲክ ወርሺፕ ማለት ዝም ብሎ እንደ ጦንቃይ ማላ አይዘሉ በድም አሁን ታመልካል። እስኪ አንድ ዘመን የያዘው ህይወት የያዘው ጤና የያዘው ቤት የያዘው ለቆ ይሄዳል ብሎ
አሁን ፕሮፌቲክ ወርሺፕ ነው መዘመሩ። ወደ ሰሜንም ወደ ምስራቅም ወደ ደቡብም ወደ ምዕራብም እየተንቀሳቀሳችሁ ደስ እንዳለው ዳዊትም እኮ አጥንት እግዚአብሔርም ይዘምራል። እስኪ ተንቀሳቀሱላችሁ ተንቀሳቀሱ። አሁን ዛሬ እንደዚህ ታደርጋላችሁ። ዛሬ በቃ ፈታ ብላችሁ ነው የምታደሩ። ሆቴል ሆቴል ትይዛለህ። እናንተ ቦሌ ውስጥ ፈልጌ ቆንጆ ሆቴል ቦሌ ውስጥ እዚህ ቦሌ ነው የምታደሩ። ቦሌ ነው የምታደሩ። ልጆቹስ? እሷ ልጆች ጥላ ነው የመጣችው። እኔ ደግሞ ነገ ስራ ቢሮ በመግባት አለብኝ። ልጆች የትላሉ? ምን ችግር አለ? ችግር አለ? ችግር የለም። የለም። በቃ አንተ ዛሬ መቼስ ቢሮ ዝግ ነው። ነገ ነው ክፍት። እኛ የምንፈልገው ለዛሬ ነው። ነገ 12 ሰዓት ላይ ስራ ትገባለህ። ዛሬ ግን ሰርፕራይዝ ቱ ሰርፕራይዝ ሚስት ወደ ከነዚህ አምጣ ራስ ሄድና ለዚህ ነው አልመጣም ብዬ ነበር ፕሮፌት።
ሰይጣን ህይወቲ ሊበተን፣ ቤቲ ሊበተን፣ ልጆች ሊበተን፣ ስራው ሊበተን፣ ኢኮኖሚ ሊበተን ሲፈለግ ሚስት ይበተናል። የተበተነ ትዳር ሌላ ትዳር ውስጥ ብትገባ ትበተናል። ሌላ ብታገባ ስትፈታ ቀበቶ ትፈታለች። ምድር ቤት ላይ እንዳበደ ሰው እየጮክ ትዳለህ። ሚስቱ አምጣ እኔ ኡሪቅ ቃጥ አርጉና አምጡ። አንተ ተጎድታለህ። በጣም በትዳር ነው የተጎዳው አይደል? እግዚአብሔር ሰው አልናገርም ብዬ ነው በሆዴ ያዝኩት። በቃ እኔ አገልጋይም አልፈልግም ቸርችም አልሄድም ብዬ ነው። በቃ አንተ ስለሆንክ ነው የመጣሁት። ወደ ጉድጓድ አልመራው፣ ወደ ግሪን ኤሪያ ነው የሚመራ። ትዳር ጋር መኖር የማትችልበት ዘመን አልፋል። ሽማግሌም ላንተ አያስፈልግም፣ ለእሷም አያስፈልግም። ስልክ አለ? ሄሎ፣ አቤት። እንደት ነሽ? እግዚአብሔር ይመስገን። ማን ነው? ነብዩ ይባላል። ሮኬት ሰላም ነው? እግዚአብሔር ይባላል። ሄሎ ሄሎ፣ ወይ አባቴ ወይ እወድሃለሁ። እሺ በቃ ይቅርታ። እሺ ተቀብያለሁ። ችግር የለም። እኔ ይቅርታ፣ በጣም ይቅርታ። እወድሻለሁ። እሺ እኔም እወድሃለሁ። ዛሬ ምንድን ነው ቀኑ? እሑድ እንመጣለን። ጠዋት። እሺ እዚህ ልጅ ሰምተሻል? አዎ ሰምቻለሁ። ፕሮፌት በጣም ደስ ብሎኛል። ባለፈው ሐሙስ ቀን አንድ ወንድማችን በዚህ መካከል ማላች አንስተ 4 ወር ከሚስቱ ጋራ እሷን አለችው 4 ወር አካባቢ ተለያይተናል አለችው። 4 ወር አካባቢ ተለያይተናል አለችው እና ከዛ እሷም ቤተሰቦች ጋር ነበረች፣ ልጆችን ቤተሰቦች ጋር ነበረ። ቀጥ ብለና ሂድና ሚስትን ማምጣ አንተ ምና እሑድ ቀን ሁላችሁ እዚህ እንድትመጡ ፈልጋለሁ ብዬ እሱ አዘዝኩት። ሚስቱ እንደገና እንድታደሱና እንደገና ጋብቻ እንዲጋቡ ከቤት ሂድና አምጣ ብያለሁ። ዛሬ ይዞ መጥቷል። ሚስቱም መጥቷለች፣ ባሉም መጥቷል፣ እህቷም መጥቷለች። ኑ ወደዚህ እስኪ እንዴት ነበረ ከሐሙስ በኋላ የነበረው? እግዚአብሔር ይመስገን ተኝቼ አደርኩ። ተኛ? እሺ እንዴት ጉዳዩ እንዴት ሄደ? አልሄድኩም። መጣች? አልመጣችም። ተደዋወልን፣ ተቀጣጠር። መቼ? የዛኑ ቀን ማለት ነው። ለውጥ ብለን እሺ ዛሬ ተገናኝተን መጣን። ኦኬ ዛሬ ነው ተገናኘችው? ኦኬ እንዴት ነው እስኪ አውራት። እንዴት ነሽ? እግዚአብሔር ይመስገን። ባልሽ ይኸው መጣ። አሁን አንቺ መጣሽ። እንግዲህ እንዴት ነው ከባልሽ ጋር የተለየሽ ነገር ምን ተፈጠረ? አሁን እንግዲህ ከተገናኘሽ በኋላ ምን ይፈጠራል? እንዴት ነው እስኪ ኮንፎርም ሚ። አመሰግናለሁ። ከባለቤቴ ጋር በጣም በቃ ተቀያይመን ተጣልተን ነበረ። በጸም ምክንያት ነው የወጣሁት ከቤት። እሺ እና እሑድ ዕለት አጋጣሚ ሲደወልልኝ እኔም ቸርች ነበርኩኝ፣ ቸርች ውስጥና ጸሎት ላይ ነበርኩ። አጋጣሚ ወጣው ስወጣ ስልክ ሲደወልልኝ አላነሳም ነበር ስልኩን። ማለት ድንገት ሊሰድበኝ ነው ወይ የሆነ ነገር ሊለኝ ነው ብዬ እየፈራው ጓደኞቼ አንሻንሹ ሲሉኝ ቆይ ብዬ ወጥቼ አናገርኩት። እሺ ከዛ ሳናገረው የሆነ እንደማልቀስ ምናምን ነገር ሲል ማለት የሆነ ከሰው ጣልቶ የሆነ ነገር ሆኖ መሰለኝ። ፕሮፌት ስትነ ድምጽን ሰማ ደነገጥኩ ማለት። እሺ እና በጣም ነው ደስ ያለኝ በመምጣቱ በጣም ተደስቻለሁ። በጣም የቸርች ነበርሽ አንቺ እዛን ቀን? ወደ አስኮ መስመር። አስኮ ኦኬ። ከዛ አሁን እንዴት ነው ዛሬ እንግዲህ አንቺ መተሻል፣ እሱም መጥቷል። እንግዲህ ከዚህም በኋላ እንዴት ነው እንግዲህ አሁን ዛሬ እንደገና ጋብቻችሁ ትቀጥላላችሁ? መጀመሪያ ቆይ ብቻነት ጊዜ ኢንተርቪው እናርጋችሁ። አዝኛለሁ በጣም ስትለያይ። እሺ እንዴት ምንድን ነው የተሰማሽው? መጀመሪያው ስትለያይ እሱም ቤቱ አንቺን ፋሚሊ ጋር ስትኖር ምን ተሰማሽ? አዝኛለሁ። ብቻ መሆን እንዴት ነው? ቆንጆ ነው አይደለም? ክፉ ነው። ዛሬ እሱን ሰብረዋል። አሜን አሜን። አሁን ዛሬ ትታረቃላችሁ። አሜን። እሱ ይቅርታ ተጠይቃለሽ። አሜን። እሱም አንቺ ይቅርታ ጠይቃል። አሜን። በፍቅር ነው ዛሬ የምትጨርሰው። እሺ በቃ አንተና
ጠጋ በል ወደዛ። አይ ጠጋ በል ተንበረከክና ይቅርታ ጠይቀውና አንቺ አንቺን በተራ አይ ቆይ ተንበረከክ ልግደርደር ትንሽ ብዬ አይደለም አንተም ተንበረከክ እሷም ተንበረከክ። አሁን ተያዙ እጃችሁ ሁለታችሁ እጃችሁ ይቅርታ ጠይቀው። ያዛዘንክ ነገርም አንቺን በል ጠይቀ እሱም ያዛዘነሽ ነገር ይቅርታ ጠይቀሻል። ጎንደሮ ሐዋርያ እናደርጋለን። አዲስ ኪዳን ነው የሚሆነው። እንግዲህ በሉ እስኪ ተናገር። ጥዬው በመሄዴ ያው በእግዚአብሔር ፊት ይቅርታ ጠይቀዋለሁ። እንደዚህ አይደለም እኔ አሁን የፈለኩት እንደዚህ በምን ላይ ተጋጫችሁ ባታወሪም እንኳን የነበረው ንግግር የነበረው ፋይቱ ተናገር። እሱም እዚህ አለ። እሱም እንደዚሁ ያውራ። እርቅ የሚባል እሱ ነው። ጥዬው መሄድ የሚባል ጉዳይ አይደለም። ጥዬ ከእርቅ ጥዬት ሄደሽ ፕሮፌት ግን በጣም ተቀይሜ ነበር ማለት አድርጎ የነበረው ነገር በጣም አስቀይሞኛል። ማድረግ የሌለበትን ነገር አድርጓል። በዛን ያዘንኩት የጠባችን መንስኤ እሱ ነው። ግን በእግዚአብሔር ፊት በቃ ይቅር ብየዋለሁ። ይቅር አልክ ግን በእግዚአብሔር ፊት ነው። በማን ፊት? በእግዚአብሔር ፊት። እሺ በእግዚአብሔር ፊት እስከ ዛሬ ድረስ ያበደረሽ ሁሉ ይቅርታ አድርገሻል? አዎ። በማን ፊት? በእግዚአብሔር ፊት። እሺ አንተም ቀጥል። እኔም በእግዚአብሔር ፊት ትቼልሻለሁ። ትቼላታለሁ ማለት ፕሮፌት ለመናገር ይከብዳል። አሁን በጉባኤው ፊትም ማለት እንፈልገው ይከብዳል። እውነት ነው የምነግራችሁ። በጣም አዝኜ በጣም ተሰምቶኝ ነበር። በቀደም ፕሮፌትም በትንቢት ሲናገር ነበር። በጣም ተሰምቶኝ በጣም ተጎድቼ ነበረ። እግዚአብሔር ይመስገን እግዚአብሔር ነገሮችን አስተካከለ። ስለዚህ እኔ ከዛን ቀን ጀምሮ እኔ እስከዛን ቀን ድረስ በምንም አይነት መልኩ በሰላም አላወራትም ነበር። ከዛም በኋላ ግን እኔም ተኛው፣ መልካም እንቅልፍ የተኛሁት። እውነትም የእግዚአብሔር እጅ አለበት። አሜን። ስለዚህ ይቅር ብያታለሁ። ስለዚህ አሁን እንደዚህ አንቺም ደግሞ ይቅር በልበልኝ። አሁን እሱ ይቅር ብላለ አንተ፣ እሷም ደግሞ በእኔ ላይ ያዘንሽ ነገር ይቅርታ ጠይቅሻለሁ በል። በእኔ ላይ ያጠፋሁት የበደልኩሽ ያዘንኩብሽን ነገር ሁሉ ጉራንጉር ሁሉ በለው በለው አጠቃላይ ሁሉ ጉራንጉር ሁሉ መንፈስ አየኝ ጉራንጉር ሁሉ ሁሉንም ይቅርታ ጠይቄያለሁ። ይቅር በይኝ። ይቅር ብላ ተቃቅፈው አሁን ዛሬ እሑድ ነው። ዛሬ በጣም ጥሩ ነው። እናም ደስተኛ ነን። የእግዚአብሔር ድምፅ ደግሞ ስላከበርክ እግዚአብሔርም ስለሰማ አንቺም ደግሞ እግዚአብሔር ሰምተሽ ስለመጣሽ ዘመናችሁ እግዚአብሔር ይባርካችሁ። አንድ ነገር መናገር እፈልጋለሁ። ትዳርና ሚስት መሃል ላይ ባልና ሚስት ሁለታችሁ መግባባት ካልቻላችሁ ሰይጣን ያጋጫችኋል እንጂ አያስታረቃችሁም። ስትጋጩ ደግሞ አንቺ ከሱ ጋር ስትለያይ በጣም ደስተኛ እንደሆነ ነው የሚመስልሽ። ሰይጣን አንዴ ትዳርሽ እንድትፋታ ነው የሚያደርገው። ዘመንሽ ሙሉ ፍቺ ነው የሚሆነው። ሰይጣን አንዴ ፌል ካደረገልኝ ሁሌ ነው ፌል ማድረግ። ስለዚህ ፌሉ እንዳይሆን መጠንቀቅሽ ትልቅ ነው። እሱም ደግሞ ሚስቱ አንዴ መፈታት ማለት መጀመሪያ ጊዜ ብቻ ሲሆን ብቻው ሲበላ ብቻው ሲተኛ ብቻው እንደፈለገ ሲሆን በጣም ስኬታማ ይመስላል። ሚስት አንዴ ከተፋታ ማለት ሁሉ ጊዜ ብታገባም ትፈታዋለህ። አጋንንት አንዴ ተበቅሏል። ስለዚህ ያቺ ነገር አስተካክላችሁ አንድ ለመኖር ካልቻላችሁ እንደገና ባልም አገብቼ እንደገና ትዳርም አገብቼ እኖራለሁ የሚባል ነገር አይኖርም ማለት ነው። አንዴ ግን ማስጠንቀቂያ አድርጋችሁ ማላችሁ ለተፈጠረ ነገር ፈታችሁ አብሮ መኖር መጀመር ማለት በጣም ትልቅ እድል ነው። ስለዚህ አሁን ዛሬ አብሮ መኖር ትፈልጋለሽ? አዎ እፈልጋለሁ። አንተስ? እኔም እፈልጋለሁ አብሮ መኖር። አሁን ዛሬ እንደዚህ ታደርጋላችሁ። እዚህም ባርካችኋለሁ። ከዛ ዛሬ በቃ ፈታ ብላችሁ ነው የምታደሩ ሆቴል አሸናፊ የት አለ? ሆቴል ትይዛለህ እናንተ ቦሌ ውስጥ ፈልጌ ቆንጆ ሆቴል ቦሌ ውስጥ እዚህ ቦሌ ነው የምታድሩ። ቦሌ ነው የምታድሩ።
ልጆቹስ? እሷ ልጆች ጥላ ነው የመጣችው። እኔ ደግሞ ነገ ስራ ቢሮ በመግባት አለብኝ። ልጆች የት ነው? ምን ችግር አለ? ችግር አለ? ችግር የለም። የለም። በቃ አንተ 12 ሰዓት ሲል ስራ ትገባለህ ነገ ጠዋት። ዛሬ እሑድ ነው። ዛሬ መቼስ ቢሮ ዝግ ነው። ነገ ነው ክፍት። እኛ የምንፈልገው ለዛሬ ነው። ነገ 12 ሰዓት ላይ ስራ ትገባለህ። ዛሬ ግን ሰርፕራይዝ ቱ ሰርፕራይዝ። ይኸው ከዛ ቆንጆል ምንድን ባለው ትዳሪ ፍቺ መንፈስ ወግቼዋለሁ። ነገር እንዳየው አፕሬሽት እንዳታደርጉ። ትዳሪ መፈታት ቀላል ነው። በቃ እሷ ይዘች እኔ ሄድኩም ቀላል ነው። ግን ከዛም በኋላ የሚከተለው ስፒሪት እናንተ አታውቁም። ከዛም በኋላ ፌልነስ ስፒሪት ነው። ፌል የሚያደርግ ሁሉ ነገር ፌል የሚያደርግ ነው። በዛ ወይ ስኬት እንዳይመስላችሁ። ትዳር አጋብታችሁ መፈታት ማለት እንደ በረከት አድርጋችሁ እንዳታስቡ። ፌል እስኪ ትዳር ጋር በነበር ጊዜና የተፋታ ጊዜ በኋላ ያለው ችግር እስኪ ኮፒ አድርጉና እዩ። ትዳር ጋር ማፋታት አሁን ይሄ ልጅ ያለ ልጆችም አሁን ሌላ ቦታ ነው ያለው። ስለዚህ ዛሬ ምንም በቃ ዘና ብሎ ያድራሉ። እስቲም ያለው ቤት ሳሙና ባስ ያለበት ቤት ትገባለህ በኋላ እንደዚህ ታደርጋላችሁ። ሙሽሪ ሙሽራ እንኳን ደስ አላችሁ። እግዚአብሔር ሃሌሉያ። ልጸልላችሁ፣ ተንበርክኩ። እግዚአብሔር አምላኬ ሆይ በጌታ በኢየሱስ ስልጣን ማላችሁ ላይ የሚንቀሳቀስ አውሬ ወግቸዋለሁ። አሜን። ትዳሩ ያንተ መሰረት ነውና በኢየሱስ ማጸና። አሜን።